ደጋግመው ሕይወቶን የተሻለ ለማድረግ ሞክረው ሳይሳካ ቀርቶ ደክሞታል? ሌሎች ከኋላ ተነስተው ወደፊት ሲገሰግሱ እርስዎ እውነተኛውን ብቃቶ ወይም ማንነቱ የማይመጥን ሕይወት ውስጥ ታስረው መውጫው ቸግሮታል? ምናልባትም በውስጡ እኔ እድለ ቢስ ነኝ፣ ዋጋ ቢስ ነኝ፣ አረባም፣ መቼም አልቀየርም የሚሉ ድምፆች ይኖሩ ይሆናል። ግን እውነታው የእርስዎ ብቃት ማነስ፣ እድለ ቢስነት ወይም ዋጋ ቢስነት ባይሆንስ? ምናልባት በራስዎ የሚተማመኑ የጀመሩትን ከዳር የሚያደርሱ ሕይወቶን ወደ በሰላም በፍቅር በስኬት የተሞላ ሕይወት ለመቀየር የሚጠበቅቦ አንድ ውሳኔ ብቻ ቢሆንስ? ዌል በዛሬው ቪዲዮ አንድ ውሳኔ ብቻ በመወሰን ሕይወታችንን እስከ መጨረሻው እንዴት መቀየር እንደምንችል እንመለከታለን። አብራችሁን ቆዩ። ሰላም ውዶች፣ ከኔ ጋር የቆያችሁ ቤተሰቦች፣ ጓደኞች ከሆናችሁ እንኳን በሰላም ወደ ቻናሉ መጣችሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ እንኳን በሰላም መጣችሁ። እኔ መሊያን እባላለሁ። የመንፈሳዊና የስሜታዊ ፈውስ መሪ ነኝ። በነገራችን ላይ በህይወቱ እያለፉበት ያለ ስፔሻል ኬዝ ካሎት እና የኔን እገዛ ኮቺንግ የሚፈልጉ ከሆነ ዲስክሪፕሽን ቦክስ ውስጥ ያለውን ዋን ኦን ዋን ኮቺንግ ሊንክ በመጫን ከኔ ጋር በግል መስራት እንችላለን። ኦኬ፣ እንግዲህ ወደ ገደለው እዚህ ቪዲዮ ላይ ወደ ተገኛችሁበት ዋነኛው እና ኢምፖርታንት ወደ ሆነው ነገር እንግባ። ያ ምንድን ነው? እንዴት አድርገን ህይወታችንን አንድ ውሳኔ በመወሰን እንቀይራለን የሚለውን እንመልከት። ህይወታችንን ማሻሻል ወይም ደግሞ የሆነ ነገር በህይወታችን መቀየር ስንፈልግ ብዙ መጽሐፍቶችንም ሆነ አንብባችሁ እንደሆነ ላይክ እንደ አቶሚክ ሀቢት አይነት ወይም ደግሞ ብዙ ቪዲዮችንም ተመልክታችሁ እንደሆነ ሰጀስት የሚያደርጉ ምንድን ነው፣ አንድን ነገር በተደጋጋሚ በማድረግ ያ ባህሪያችን ሆኖ ይመዘገብና ኮንሽስሊ ደጋግመን ማሰብ በማያስፈልግም መልኩ አውቶማቲካሊ ባህሪያችን ሆኖ የሚዋሃደን አይነት ሁኔታ አለ። ያ ትክክል ነው። አንድ ህይወታችንን ልንቀይርበት የምንችልበት መንገድ ነው። ግን ያ ብዙ ጊዜ ስኬታማ አይደለም። በራሳችሁ ህይወት ብዙ ጊዜ የሆነ ነገርን ጀምራችሁ መጨረስ እያቃታችሁ ወይም ደግሞ ኢቨን አንዳንድ ጊዜ መልካም ነገር የተመኛችሁት መጥቶም ያንን ሰስቴን አድርጋችሁ ወይም ደግሞ ለሎንግ ተርም ማቆየት የማትችሉበት ነገር ሊኖር ይችላል። የሆነ መልካም ነገር ተመኝታችሁ መልካም ነገር ሲመጣ ማበላሸት ወይም ደግሞ የስኬት ጫፍ ላይ ደርሳችሁ ያንን ነገር ከዳር ያለ ማድረስ ወይም ደግሞ ለተወሰነች ያህል ጊዜ የሆነ ነገርን ሞክሮ ጀምሮ ያለ መጨረስ ነገር እና ነገሮችን በተደጋጋሚነት በማድረግ ወደ ሀቢትነት መቀየር፣ ከዛ በኋላ ህይወታችንን መቀየር የሚለው ነገር የማይሰራበት ዋነኛው ምክንያት ምንድነው? በውስጣችን ምን ያህል ስኬት፣ ምን ያህል የፍቅር ህይወት፣ ምን ያህል ሰላማዊ ህይወት መኖር እንደምንችል ሚዛን የሚያደርግ ነገር አለ። ይሄ ሜታፎሪካል አይነት አገላለጽ ነው። እውነት ቁጭ ብሎ ሚዛን የሚያደርግ ነገር ኖሮ ሳይሆን ያ ምንድነው? ይሄንን ሞር ግልጽ ለማድረግ አይደንቲቲ ምን ማለት እንደሆነ እንመልከት። አይደንቲቲ ወይም ደግሞ ማንነት የምንለው ነገር እዚህ ምድር ላይ ከመጣን በኋላ የተገነባ ነገር ነው። ያ ምንድነው? ይሄ ማንነታችን አብሮን የተወለደ ነገር ሳይሆን ፒውር ኮንሽስነስ ምንም ፕሮግራም የሌለን ሆነን መተን ለራሳችን የምንሰጠው ሚኒንግ ወይም ደግሞ እኔ እንዲህ ነኝ ብለን የምንለው እና እኔ የምኖርበት ዓለም ይሄንን ይመስላል፣ ሰዎች እንዲህ ናቸው የሚለውን የመጀመሪያውን ኢምፕሬሽን የሚሰጡን በአቅራቢያችን ያሉ ሰዎች ናቸው። እና አይደንቲቲ ወይም ደግሞ ማንነት የሚገነባው እዛ ጋ ነው። ስለዚህ ያ የመጀመሪያ ኢምፕሬሽናችን ስለ ራሳችን የሚነግረን ነገር ልክ ያልሆነ ከሆነ በዙሪያችን ያሉ ሰዎች ያዩን አይን በተሳሳተ እይታ ከሆነ እኔ እንዲህ ነኝ ብለን ራሳችን የምንገልጽበትና ዓለም እንዲህ ናት ብለን በአጠቃላይ ዙሪያችን የምንመለከትበት መንገድ ያ እይታ ይሆናል። ይሄ እዚህ ጋር ለምንድን ነው ይሄንን ያመጣውላችሁ መሰላችሁ? ትሪት የተደረግንበት መንገድ በቤታችን በአቅራቢያችን ያሉ ሰዎች ትምህርት ቤት ውስጥ ቡሊ እየተደረግን ወይም ደግሞ ቤት ውስጥም ቢሆን ኢሴንሻል ኒዶቻችን ሳይሟሉ እንደ ህፃን የሚያስፈልጉን ነገሮች ሳይሟሉ ወይም ደግሞ ፍቅር በደንብ ሳይሰጠን፣ ጊዜ ሳይሰጠን፣ ትኩረት ሳይሰጠን የተለያዩ ነገሮች ከዛም የከፋ ደግሞ ፊዚካል፣ ኢሞሽናል እና ሳይኮሎጂካል አቢዩዝ እየደረሰብን ምናምን አይነት ነገር ያደገን ከሆነ የሆነ
ያለንን ቫልዩ በዛ እንለካለን። እኔ ቫልዩዬ ይሄን ያህል ነው፣ እኔ ብቁነቴ ይሄን ያህል ነው፣ እኔ ፍቅር አይገባኝም፣ ወይም ደግሞ እኔ ተፈቃሪ አይደለሁም፣ እኔ ሰላም አይገባኝም። ሰላም ያጣ ቤተሰብ ውስጥ ከሆነ ያደግ ነው። እኔ ስኬት አይገባኝም። ገንዘብ፣ ጥሩ ህይወትን አንደርስታንድ ያደረግንበት እይታ በዛ በልጅነት ወቅታችን የተሳሳተ ከሆነ እነዚህን የመሳሰሉ ነገሮችን እኔና ዓለም እንዲናት ብለን እንድናምን ያደረገን ነገር ይኖርና ከዛ በኋላ ለእኔ የሚገባኝ ህይወት ይሄ ነው ብለን በውስጣችን ስላመንን ሰብኮንሽስ ማይንዳችን ደግሞ ህይወትን ማቅለል ነው ስራው። ደጋግመን ሳናስብ ነገሮችን በቀላሉ ማስኬድ ነው ስራው። ስለዚህ እዚህ ጋር ምንድን ነው የሚያደርገው? በዛ ፕሮግራም በተደረግንበት ኮር የሆነ ወይም ደግሞ ጥልቅ የሆነ እምነት ህይወታችንን በሙሉ ሊያቀልልን ይፈልጋል። ማቅለል እኮ ነው እያደረገ ያለው። እኛ እንታገላለን እንጂ እኮ ሰብኮንሽስ ማይንዳችን እኮ ህይወትን እያቀለለልን ነው እያለን ያለው። አንቺ የሚገባሽ ይሄ ነው፣ ምክንያቱም ኢንተርናል ሚዛኑ እዚህ ጋር ሚዛንሽ እያለ ነው እያለን ያለው። እዚህ ጋር ምንድነው የሚፈጠረው? አዲስ ባህሪ ለማዳበር ስንሞክር፣ ለምሳሌ በጠዋት መነሳት ከሆነ ለተወሰነ ቀናት በጠዋት መነሳት እንጀምርና ከዛ በኋላ ራሳችንን ጎትተን የድሮ ማንነታችን ጋር ስንመለስ እናገኘዋለን። እና ይሄ ምንድነው? ተስፋ ነው የምናደርገው የሆነ ነገርን ደጋግሜ በማድረግ ከዛ በኋላ ወደ ባህሪነት ይለወጥና ከዛ በኋላ ማንነቴ ይሆናል። ሌቭሉን እያያችሁ ነው። የሆነ ነገርን ደጋግሜ አደርገውና ከዛ በኋላ ያ ጸባይ ይሆናል። ከዛ ያ ጸባይ ደግሞ ማንነቴ ይሆናል። እና ይሄን አንድ ኤግዛምፕል ብሰጣችሁ፣ ለምሳሌ አንድ ሰው ጸሐፊ መሆን ይፈልግና በተደጋጋሚ ያንን በማድረግ ጸሐፊ ለመሆን እየሞከረ ያለ ሰው ምንድን ነው የሚለው? እኔ ጸሐፊ ለመሆን እየሞከርኩ ነው። ምክንያቱም ይሄ ሙከራ ላይ ነው ያለው፣ ሂደት ላይ ነው ያለው። ከዛ በኋላ እንዳልኳቸው አንድ ቀን ሰልችቶት ሊተውም ይችላል። ወይም ደግሞ ሲጋራ ማጨስ ማቆም የሚፈልግ ሰው አንድ ሰው መጥቶ እስቲ ዛሬ እናጨስ ምናምን ነገር ብሎ ኦፈር ቢያደርግለት አይ እኔ ማጨስ ለማቆም እየሞከርኩ ነው የሚሆነው። የሆነ ተስፋ የማድረግ ነገር ላይ ነን ያለ ነው። እኔ ዛሬ ደግሞ አንድ ውሳኔ በማድረግ ብቻ በአጠቃላይ ህይወታችንን እንዴት መቀየር እንደምንችል ላሳያችሁ የፈለኩበት መንገድ ምንድን ነው? አንድን ነገር በተደጋጋሚ በማድረግ ጸባያችንን ቀይረን ከዛ ማንነታችንን መቀየር ሳይሆን አይደንቲቲ ሺፍት ማድረግ ወይም ደግሞ ሙሉ ለሙሉ ማንነታችን ቀይረን ከዛ ህይወታችን በሙሉ የሚቀየርበትን መንገድ ነው ላሳያችሁ የፈለኩት። እዚህ ጋር እንዳልኳችሁ አንድን ነገር በተደጋጋሚ በማድረግ ሰብኮንሽስ ማይንዳችንን ሪፕሮግራም በማድረግ ከዛ በኋላ ማንነታችንን መቀየር ተስፋ ነው ብያለሁኝ። ይሄ ደግሞ አይደንቲቲ ሺፍት ደግሞ ዲሲሽን ነው፣ ውሳኔ ነው። ያ ማለት ምንድነው? ለምሳሌ ቀደም ሲል ያነሳውላችሁን ኤግዛምፕል ብንመለከት አንድ ጸሐፊ አይደንቲቲ ሺፍት ማድረግ ሲወስን ራሱን በዛ በጸሐፊነት መልክ ነው የሚያየው። ያንን ኤነርጂ ነው የሚላበሰው። ስለዚህ ምንድነው ሙያ ስትሉት ጊዜ እኔ ጸሐፊ ነኝ ነው የሚለው። ግዴታ ጸሐፊ ለመሆን ፐብሊሽ ማድረግ አይጠበቅበትም። ያ ሰው ራሱ ላይ ማመን ነው። እየጻፈ ነው አይደል እንዴ? ምናልባት መጽሐፉ ተጽፎ አላለቀም፣ ግን እየጻፈ ነው። ምንድነው የሚለው? እኔ ጸሐፊ ነኝ። ወይም ደግሞ ያ ሲጋራ ኦፈር የተደረገለት ሰው እስቲ እናጭስ አንድ ዛሬ አንዳንድ እንበል ምናምን ሲለው አንዱ ጓደኛው ምንድነው የሚለው? አይ እኔ አጫሽ አይደለሁም ነው እንጂ እኔ ማጨስ ማቆም እየሞከርኩ ነው አይደለም። ይሄ ነው አይደንቲቲ ሺፍት ወይም ደግሞ ማንነትን ሙሉ ለሙሉ መቀየር ማለት። እዚህ ጋር አሁን አንደርስታንድ ማድረግ ያለብን ነገር ምንድነው? አይደንቲቲ ሺፍት ወይም ደግሞ ማንነታችንን ሙሉ ለሙሉ መቀየር ስንል አዲስ ሰው መሆን እያለን አይደለም። አዲስ ባህሪ መላበስ እያለን አይደለም። ኢንፋክት ወደ ትክክለኛ ማንነታችን መመለስ ማለት ነው። እዚህ ጋር አሁን ቅድም ያነሳነውን ነገር ለማስታወስ ሞክሩ። አይደንቲቲ ምንድነው ብለን ነበር? ወይም ደግሞ ማንነት ይሄ ስንወለድ ይዘን የመጣነው ነገር ሳይሆን ይሄ ኢንቫይሮንመንታችንን በማየት እኔ እንዲህ ነኝ ብለን የተማርነው ነገር። ያ ደግሞ ሪፍሌክሽኖቻችን ወይም ደግሞ ነጸብራቆቻችን የነበሩት አካላት እኛ ራሳችንን እንድናይ የተደረግንበት መንገድ፣ ያ ውስጣዊ ሚዛን ራሳችንን እንድንመዝን ፕሮግራም የተደረግንበት የተሳሳተ ከሆነ
የተሳሳተ ማንነት ይዘን ነው እድሜ ልካችንን እየኖር ነው ማለት ነው። ትክክለኛው ማንነታችን ንጹህ ነው። ትክክለኛው ማንነታችን ከሶሳይቲው መስፈርት ውጪ ነው። ያ የመጀመሪያው ኤክስፒሪየንሳችን ከሆነ ማንነታችንን የሰጠን፣ አሁን ደግሞ እኛ ያንን የመቀልበስ ምርጫ አለን። ምርጫውም ብቃቱም አለን። እዚህ ጋር ነው የሚጀምረው። መጀመሪያው አይደንቲቲ ሺፍት ለማድረግ ያ ወኔ ያስፈልጋቸዋል። መጀመሪያ ደረጃ እኔ ይሄ እንዲነህ የተባልኩት እንዲነሽ የተባልኩት ሳልሆን በፈጣሪ አይን ንጹህ፣ ብቁ፣ ሙሉ ሰው ነኝ የሚለውን በደንብ ማወቅ ያስፈልጋል። ምክንያቱም እኛ ማንነታችን ንጹህ፣ ነፍሳችን እዚህ ምድር ላይ ሙሉ ለሙሉ ህይወትን ኤክስፒሪየንስ ለማድረግ የመጣችሁ ናት። ያ ነው ንጹህ ማንነታችን። ከዛ በኋላ ግን ህይወት ከሰው ጋር ተቀላቅሎ ለመኖር፣ ተቀባይነት ለማግኘት፣ ተወዳጅነት ለማግኘት፣ ተፈላጊነት ለማግኘት ስንል ያንን የሶሳይቲ ስታንዳርድ ለማሟላት ስንል በዛ መንገድ ራሳችን ሼፕ እናደርጋለን። ይሄ አይደንቲቲን ወይም ደግሞ ማንነታችን እንዴት እንደተገነባ ስታዩ ልክ እንደ ቤት ሲገነባ መሰረት ይኖረውና ከዛ በአንድ ብሎኬት ላይ ሌላ ብሎኬት እያለ ነው። ሶ ኤቭሪ ላይፍ ኤክስፒሪየንሳችን ልክ እንደዛ እንደ ተደራራቢ እንደተገነባ አይነት ግንብ አድርጋችሁ ማሰብ ትችላላችሁ። ስለዚህ ይሄ የመጀመሪያ ሌየር፣ የመጀመሪያ ፋውንዴሽን ወይም ደግሞ መሰረት የሰጠን እኔ እንዲህ ነኝ ብለን ያሰብነው ብዙ ጊዜ የተጎዳ ከሆነ ህይወታችንን በሙሉ እኔ ያ ነኝ ብለን ነው ምናምነው። ሶ አይደንቲቲ ሺፍት ስናደርግ ይሄንን የተሳሳተ ግንብ ነው የምናፈርሰው። የተሳሳተ ግንብ ከስር ነው የምንንደው። ይሲ ለዛ ደግሞ ወኔ ይፈልጋል። ለዛ እውነተኛ ማመን ይፈልጋል። ትክክለኛ ማንነታችሁን ማወቅ ይፈልጋል። ትክክለኛ ማንነታችሁ ፈጣሪ በእኩል ሁሉንም በሚያይበት አይን ራሳችሁን ማየት መጀመሪያ ያስፈልጋል። እኔ ብቁ ሙሉ ለመሆን የሶሳይቲውን ስታንዳርድ ማሟላት አይጠበቅብኝም። ለምን? ምክንያቱም ፈጣሪ በዛ አይን አይደለም የሚያየን። እኛ እኮ የተሳሳትነው ሰው በሚያየው አይን ራሳችንን አይተን። ሶ እዛ ጋር መጀመሪያ ክሊር ማድረግ ያለባችሁ ይሄ አይደንቲቲ ሺፍት ማድረግ ማለት ሌላ ሰው መሆን ሳይሆን ይሄ ፕሮግራም ተደርገን የሆነ ሰው የሆነ ማንነት የተሰጠንን አፍርሰን ወደ ከትክክለኛ ማንነታችን ጋር መገናኘት ወይም ደግሞ በትክክለኛ ማንነታችን እንደ አዲስ ሌላ ትክክለኛ ማንነት መገንባት። እዚህ ጋር አሁን ይሄንን ግንብ ለማፍረስ አሉታዊና ውሸት የሆኑ እምነቶች በዛ በልጅነት ማንነታችን የተመዘገበውን ለራሳችንም ሆነ ለዓለም ያለንን እይታ መደምሰስ መቻል አለብን። በትክክለኛ እውነተኛ በሆነና አዎንታዊ በሆነ እምነት መቀየር መቻል አለብን። ለምሳሌ እንደ አንድ ኤግዛምፕል ይሄ አሉታዊ ሆነው እምነታችን ብቁ አይደለሁም ወይም ደግሞ ዋጋ ቢስ ነኝ የሚል ከሆነ እምነታችን አንዳንድ ጊዜ ይሄ ብቁ ያለመሆን ወይም ደግሞ ዋጋ ቢስነት ምናምን እንደዚህ ኮንሽስሊ የምናውቀው እንደዛ የሚል ድምፅ አይደለም። ዋጋ ቢስ ነኝ ብለን ስናስብ ሰልፍ ኮንፊደንስ ላይኖረን ይችላል። በብዙ በአዳልት ህይወታችን በተለያየ መልኩ ይገለጻል እና ደግሞ ይሄን የተመለከቱ ሌሎች ቪዲዮዎች እዚህ ቻናል ላይ በደንብ ስላሉ እነሱን መመልከት ትችላላችሁ። ግን ለምሳሌ ይሄ ኢንተርናል ቮይሱ ወይም ደግሞ ዲፕ የሆነው አሉታዊ እምነት ብቁ አይደለሁም ወይም ደግሞ ዋጋ ቢስ ነኝ፣ ዋጋዬ ዝቅተኛ ነው። ምክንያቱም ይሄ ሌሎች ሰዎች ያሏቸው ሶሳይቲው ላይ ተቀባይነት የሚያስገኙ ወይም ደግሞ ተወዳጅነት የሚያስገኙ ይሄን ነገር አላሟላም፣ ለዛ ዋጋዬ ዝቅተኛ ነው ወይም ደግሞ ብቁ አይደለሁም የሚል ስሜት ካለን ያንን በእውነተኛና አዎንታዊ በሆነ እምነት መቀየር ማለት ነው። ያ ማለት ምንድነው? እኔ ብቁ ነኝ። ይሄ የተሳሳተ እምነት ያለኝ ሌሎች ሰዎች በዚህ አይን ስለተመለከቱኝ ነው። እኔ ዋጋዬ ሶሳይቲው ባወጣው ስታንዳርድ የሚለካ አይደለም። እኔ ንጹህ የፈጣሪ ኤክስፕሬሽን ወይም ደግሞ መገለጫ ስለሆንኩኝ አንድ ብዬ ስለተቆጠርኩኝ እንደ ሰው
ያ ብቻ በቂ ነው እኔ ቫሉየብል ለመሆን፣ እኔ ብቁ ለመሆን የሚል ጥልቅ የሆነ እምነት መገንባት ያስፈልገናል። ያ የመጀመሪያው ስቴፕ ነው። ሁለተኛው ደግሞ ትክክለኛ ማንነታችሁን ሙሉ ለሙሉ መላበስ። ይሄ ፕሪቴንድ ማድረግ ምናምን ማስመሰል ሳይሆን ሙሉ ለሙሉ በኤነርጃቲክ ሌቭል መላበስ። እንዴት ማሰብ ትችላላችሁ መሰላችሁ? ኢነርጃቲክሊ ሙሉ ለሙሉ ይሄንን ራሳችሁን መላበስ ማለት የምትፈልጓትን ማንነታችሁን ትክክለኛ በውስጣችሁ ፊል የምታደርጓትን መፍጠር ማለት ነው። እቺም መሆን የምትፈልጓትን ትክክለኛ ማንነታችሁን በደንብ ወቋት። ሴት ከሆነች ወንድ ከሆናችሁም ወንድ ከሆነ በደንብ ወቁት። እናቺ ማንነቴ ምንድን ነው ፊል የምታደርገው? ስለ ራሷ ለራሷ ያላት ምልከታ ምንድን ነው? ዓለምን እንዴት ነው የምታየው? ከሰዎች ጋር ባላት ግንኙነት ሰዎች እንዴት ነው የሚያዩዋት? እሷስ ለሰዎች እንዴት ነው የምትገለጸው? ወይም ደግሞ ከሰዎች ጋር ባለው ግንኙነት እንዴት ነው ሰዎችን የምታስተናግደው? ያቺ መሊያን በእርግጠኝነት ብቁነት የሚሰማት፣ ዋጋዋ በጣም ከፍ ያለ እንደሆነ የምታምን፣ ቅን የሆነች፣ ደግ የሆነች፣ ሰጪ የሆነች፣ ሰዎች በፍቅር የሚመለከቷት፣ በአክብሮት የሚመለከቷት፣ በደግነት የሚያስተናግዷት፣ ያቺ መሊያን በስራዋ፣ በፍቅር ህይወቷ፣ በጤናዋ ስኬታማ የሆነች ናት ብላችሁ ማሰብ ትችላላችሁ። ይሄ እኔ በራሴ ኤግዛምፕል ነው እየሰጠኋችሁ ያላችሁት። በየራሳችሁ ማን እንደሆነች በደንብ ሳሏት፣ በደንብ ወቋት፣ በደንብ ተዋወቋት፣ በደንብ ተዋሃዷት። በኤነርጃቲክ ሌቭል የማታውቁትን ማንነት ራሳችሁን መፍጠር አትችሉም። እዚህ ጋር አሁን ለምሳሌ አንዳንድ የሚገርሙ የሙቪ አክተሮችን ሆሊውድ ላይ ምናምን የምታውቋቸውን ካያችሁ በጣም ሰክሰስፉል የሚሆኑት በሙቪያቸው ለምንድን ነው? ራሳቸውን ዘግተው ለ2 ወርም ይሁን ለምንም ያህል ጊዜ የሚፈጀውን ጊዜ ወስደው ያንን ካራክተር ይዋሃዱታል፣ ይሆኑታል። ማስመሰል አይደለም። ፊልማቸውን ሲሰሩ እያስመሰሉ አይደለም። ሙሉ ለሙሉ ያንን ነው የሚሆኑት፣ ያንን ነው የሚላበሱት። በኤነርጃቲክ ሌቭል ያንን ይሆኑታል፣ ካራክተሩን ማለት ነው። ለዛ ነው በጣም በሚገርም ሁኔታ ሰክሰስፉል የሚሆኑት በቪዲዮአቸው። እኛ ታዲያ ትክክለኛ ማንነታችንን በዛ ሌቭል መላበስ ያቅተናል። ስለዚህ እቺን ካራክተራችሁን ኢንሳይድ አውት ወቋት። you have to be and act as if በስሜታዊ ደረጃም ሆነ በአክሽን ዴይ ቱ ዴይ ባላችሁ አክሽን ያቺን መሊያን እንደሆንኩኝ አድርጌ ራሴን ማሰብ አለብኝ። ስለዚህ እቺ መሊያን አክሽኖችስ ምን አይነት አክሽን ነው የምትወስደው በህይወት ውስጥ? እኔ አሁን ያለሁበት እዚህ ጋር መቀየር የምፈልገው ማንነት አለ። ያ ሌቭል አፕ ያደረገ ማንነቴ ትክክለኛ ነፍሴን ሙሉ ለሙሉ ብላበስ ተመሳሳይ የሆኑ ሲቹዌሽኖች ሲያጋጥሙኝ ምን አይነት አክሽን ነው መወስደው? ምን አይነት ድርጊት ነው የምፈጽመው? እንደ ድሮ ተመልሼ የምወስዳቸው አክሽኖች ተመሳሳይ ከሆኑ ስለ ራሴም ሆነ ስለ ዓለም የሚሰማኝ ስሜት ተመሳሳይ ከሆነ ደን አይደንቲቲ ሺፍት እያደረግኩ አይደለም። እዚህ ጋር ወስኜ ተነስቻለሁ። አሁን ደግሞ በተግባር ያንን ሙሉ ለሙሉ በጥልቁ አእምሮ ክፍሌም በሰውነት አካሌም ሊሰማኝ ይገባል። በመወስዳቸው አክሽኖችም በዛ ባህሪ ልገለጥ ይገባል። ያ ነው ኢምባዲመንት ማለት፣ ወይም ደግሞ ሙሉ ለሙሉ ያቺን የምትፈልጓትን ካራክተር የምትፈልጓትን ማንነታችሁን መላበስ ማለት። አሁን እዚህ ጋር ትንሽ ዝግ ብለን ማስተዋል ያለብን ነገር ምንድን ነው? ምናልባት ይሄ ካለንበት ዘሎ ያቺን የምትገርም ማንነታችሁን ሙሉ ለሙሉ መላበስ ሊከብድ ይችላል። ለምሳሌ ይሄንን በገንዘብ ህይወታችሁ ብንመለከት በወር $1,000 ከሆነ የምታገኙት ያንን ዘሎ $100,000 ለማድረግ ወይም ደግሞ ያንን መላበስ ሊከብድ ይችላል። እዚህ ጋር ነው ሰልፍ ሳቦታጅ የሚመጣው። የሆነ ጃምፕ ለማድረግ ስታስቡ ትልቅ ነገር እዛ ጋር ውስጣዊ ሚዛናችሁ እንዴ አይመዘንም፣ ይሄ በጣም በጣም መዘነ፣ እንዴት ነው ከበደ አይነት ነገር ምንድነው ይሄ ሚዛኑ ካለው እምነት ጋር አልተመጣጠንም፣ ቱ ሃይ ሊሆን ይችላል። እዚህ ጋር ሚዛኑን ለማመዛዘን አነስ ያሉ የሆነ በቃ አቺቨብል ሊሆኑ የሚችሉ አይነት እምነቶችም ራሳችን ላይ መገንባት
$1000 ከሆነ የምትሰሩ የነበረው በወር ጃምፕ አድርጋችሁ $100,000 መስራት እችላለሁ እኔ ብቁ ነኝ ምናምን ብሎ የሆነ የማይመስል ለውስጥ ልክ እስቲ ራሳችሁን አስቡት። እንደዛ ሌቭል ያንን ማድረግ እችላለሁ የሚል እውነተኛ እምነት ውስጣችሁ መፍጠር ትችላላችሁ? አይቻልም አይደለ? ስለዛ ለምሳሌ 1000 ከሆነ 5000 ማድረግ እችላለሁ። ያንን አይደንቲቲ ፍጠሩ፣ ያንን ተለማመዱ፣ ያንን በዛ አይን ራሳችሁን ተመልከቱ፣ በዛ አይን የምትወስዱትን አክሽን አድርጉ። ይሲ ከዛ በኋላ ከ5000 ወደ 10000 ከ10000 ወደ 20000 50000 75000 100,000 እያላችሁ እንደዛ ሌቭል አፕ ማድረግ። ይሄ በገንዘብ አየነው እንጂ በሁሉም ነገር በሰላምም አያችሁት፣ በፍቅርንም ማግኘት ይሁን ምንንም ይሁን ያንን አይደንቲቲያችሁን ሙሉ ለሙሉ ተላበሱት። ግን ያ ኢንተርናል ሚዛኑን እስከሚጋፋ አይነት የሆነ ትልቅ ነገር ራሳችሁ ላይ አትጫኑ ወዲያ። ሶስተኛው ደረጃ ደግሞ ምንድነው? ስቴይንግ ኮንሲስተንት። ያ በልጅነታችን ለራሳችንም ሆነ ለዓለም የሰጠነው ትርጓሜ ወይም ደግሞ ራሳችንን ያየንበት ማንነት የተገነባው በተደጋጋሚ ካለፍንበት ኤክስፒሪየንስ ነው። እኔ ይሄ ነኝ ዓለም እንዲናት ብለን እንድናምን ይሆን ነው ተደጋጋሚ ካለፍንባቸው ኤክስፒሪየንሶች አንጻር ነው። ስለዚህ ይሄ ዛሬ ወስኜ በቃ እኔ ሙሉ ለሙሉ ራሴን ተላብሻለሁ ኤነርጄቲክሊ ያቺን ማንነቴን ፊል አድርጌያታለሁ ምናምን ብላችሁ በአንድ ቀን መተው አይደለም። ያንን ሰስቴን ማድረግ አለባችሁ ወይም ደግሞ ማስቀጠል መቻል አለባችሁ። በዛ እምነት መጽናትና ከዛ እምነት መገለጥ በዕለት ተዕለት ኑሯችሁ ከሰዎች ጋር ባላችሁ ግንኙነት በዛ ማንነት መታየት መቻል አለባችሁ። ይሲ otherwise ተመልሳችሁ ያ ሚዛን ያመዝንና እኔ ይሄ ነኝ ያለው ለእድሜ ልካችሁ አይደው ነው። ስንት ዓመታችሁ ነው? እድሜያችሁን ተመልከቱና አስቡ። ይሄ በጣም ተደራርቦ የተገነባ ግንብ ሆኗል ማንነታችሁ ማለት ነው። ያ ግንብ ፈራርሶ አዲስ የምትገነቡት ግንብ ትክክለኛ ማንነታችሁ እስከሚሆን ድረስ ኮንሲስተንትሊ ያንን የምትፈልጓትን ማንነት ተላብሳችሁ በዚህ ዓለም ላይ ሾው አፕ ማድረግ ያስፈልጋል። ስለዚህ ይሄ ሰብኮንሽስ ፕሮግራማችንን አዲስ ነገርን በተደጋጋሚነት በማድረግ ባህሪያችን አድርገን ከዛ ደግሞ ያ ባህሪያችን ወደ ማንነታችን እንዲለወጥ ከማድረግ ይልቅ ይሄ በተሳሳተ እምነት የተገነባ ማንነታችሁን ጥላችሁ ሙሉ ለሙሉ ትክክለኛ ማንነታችሁን በመላበስ ህይወታችሁን ሙሉ ለሙሉ መቀየር ይቻላል። አይ ሆፕ ዲስ ቪዲዮ የሆነ ነገር ሰጥቷችኋል ብዬ አስባለሁ። ከዚህ ቪዲዮ የሆነ ነገር ከተጠቀማችሁ ኮመንቶቻችሁን በኮመንት ሴክሽን ውስጥ አሳውቁኝ። እናም ደግሞ ቪዲዮ ይጠቅማችኋል ለምትሏቸው ሰዎች ሁሉ ሼር አድርጉት። ከዛ በተጨማሪ መጀመሪያ ላይ እንዳነሳሁት በግላችሁ እየተቸገራችሁበት ያለ ስፔሲፊክ የሆነ ነገር ካለና የኔን ኮቺንግ ወይም ሜንቶርሺፕ የምትፈልጉበት ነገር ካለ ዲስክሪፕሽን ቦክስ ውስጥ በመግባት የ111 ኮቺንግ አፕሊኬሽን በመጫን ቡክ ያድርጉና በግል መስራት እንችላለን። ናው ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ ከስሜታዊ ህመሞቻችን እንድናገግም ብዬ ያዘጋጇቸው የተለያዩ ቪዲዮዎች አሉ። ስለዚህ ይህንን ፕሌሊስት ቼክ አድርጉ። በሚቀጥለው ቪዲዮ እስከማያችሁ ድረስ እኔ ለዛሬ አበቃው። ባይ